በአሁኑ ሰዓት ዓለማችን በአስፈሪና እጅግ ውስብስብ በሆነ ወታደራዊና ዲፕሎማሲ ፍጥጫ ውስጥ ወድቃ ትገኛለች። በአንድ በኩል የሚሳኤልና የድሮን ናዳዎች ሰማዩን ሲያጥለቀልቁት፣ በሌላ በኩል ደግሞ ከዝግ በሮች በስተጀርባ የዓለምን ዕጣ ፈንታ የሚወስኑ ለአስጨራሽ ድርድሮች እየተካሄዱ ይገኛሉ። የመካከለኛው ምስራቅ ምድር በተለይም ደግሞ የዓለም የኤነርጂ ደም ስር ተብሎ በሚጠራው የሆርሙዝ የባህር ወሽመጥ አሁን ላይ በማንኛውም ሰከንድ ሊፈነዳ የሚችል የባሩድ በርሜል ሆኗል። ለ7 ሳምንታት ያህል ጸንቶ የቆየውና እጅግ ስስ በሆነው የአሜሪካና የኢራን ተኩስ አቁም ስምምነት በትላንትናው ዕለት ታይቶ በማይታወቅ ሁኔታ ተፈትኗል። ይህ ትንታኔ የሚያተኩረውም አሜሪካ በደቡብ ኢራን ላይ በፈጸመችው ድንገተኛ የአየር ጥቃት፣ በሆርሙዝ ሰርጥ ላይ በተከሰተው የባህር ላይ ፍልሚያ፣ በኢራን የተመቱት የአሜሪካ ድሮኖችና በኳታር በኩል እየተደረገ ስላለው እጅግ ምስጢራዊ ድርድር እንዲሁም ፕሬዚዳንት ዶናልድ ትራምፕ ኢራንን ለማንበረከክ ስላቀረቡት አዲስና አነጋጋሪ ቅድመ ሁኔታ በዝርዝር እንመለከታለን። በደቡብ ኢራን ሰማይ ስር የተሰማው የተከታታይ የፍንዳታ ድምፅ ዓለምን ዳግም በድንጋጤ አንቀጥቅጧል። የአሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ የአሜሪካ ጦር በኢራን ወታደራዊ ይዞታዎች ላይ ራሳቸውን ለመከላከል እርምጃ መውሰዳቸውን አረጋግጧል። እንደ ካፒቴን ቲም ሆኪንስ ገለጻ ጥቃቱ ያነጣጠረው የአሜሪካን የጦር አውሮፕላኖች ኢላማ ባደረጉ የሚሳኤል ማስወንጨፊያ ጣቢያዎችና በሆርሙዝ ሰርጥ ላይ ፈንጂ ለመቅበር ሲንቀሳቀሱ የነበሩ የኢራን ጀልባዎች ላይ ነው። አሜሪካ ይህን እርምጃ የወሰደችው ወታደሮቿን ከኢራን ኃይሎች ስጋት ለመጠበቅ እንደሆነ የገለጸ ሲሆን በተለይም በባንደር አባስ የሚገኘውና ዘመናዊ መሬት ላይ ወደ አየር የሚሳኤል ታጠቁ ጣቢያ ተመቷል። ይህ ጥቃትም በኢራን ወገን ታላቅ ቁጣን የቀሰቀሰ ሲሆን ከኢራን አብዮታዊ ዘብ አባላት መካከል 4 ወታደሮች መገደላቸውን የሀገሪቱ የዜና ምንጮች ገልጸዋል። ይህ በባንደር አባስ በሲሪክና በጃስካ አካባቢዎች የተሰማው ፍንዳትም ለ7 ሳምንታት የቆየውን የተኩስ አቁም ስምምነት አደጋ ላይ ጥሎታል ተብሎ ቢሰጋም የአሜሪካ ባለስልጣናት ግን ይህ ማለት የተኩስ አቁሙ አብቅቷል ማለት አይደለም በማለት ሁኔታውን ለማርገብ ሞክረዋል። ሆኖም ግን በባህር ሰርጡ ላይ የኢራን ጀልባዎች ፈንጂ ሲያጠምዱ መገኘታቸው ቴህራን አሁንም ቢሆን የዓለምን የነዳጅ ፍሰት ለመቆለፍ ያላትን ፍላጎት እንደማተው ትልቅ ማሳያ ነው። አሜሪካም በወሰደችው እርምጃ ሁለቱንም የኢራን የጦር ጀልባዎች ያወደመች ሲሆን ይህም ለቴህራን መሪዎች አንታገስም የሚል ጠንካራ መልእክትን አስተላልፏል። ኢራን በበኩሏ ሁኔታው ሙሉ በሙሉ በቁጥጥር ስር ነው በማለት የህዝቧን ስጋት ለመቀነስ ብትሞክርም የባህሩ ሽታው ግን አሁንም በቀጠናው ሰማይ ይገኛል። ከዚህ ባለፈ የኢራን ጦርም የአሜሪካን ድሮን መጥቶ መጣሉንም ዘጋርዲያን በዘገባው አስነብቧል። የወታደራዊ ፍጥጫ እየተካሄደ ባለበት በዚያው ሰዓትም በኳታር ዋና ከተማ ዶሃ የዲፕሎማሲው መስክ ሌላ ትልቅ ፍልሚያ እያስተናገደ ይገኛል። የኢራን የፓርላማ አፈ ጉባኤ መሐመድ ባጊር ጋሊባፍ የሚመሩትና የውጭ ጉዳይ ሚኒስትሩን አባስ አራግቺን እንዲሁም የማዕከላዊ ባንክ ገዢውን አብዶልናስር ሄማቲን ያካተተው ከፍተኛ ልዑክ ለድርድር ኳታር ገብተዋል። የማዕከላዊ ባንክ ገዢው በልዑክ ውስጥ መካተታቸው የድርድሩ ዋነኛ ትኩረት በውጭ ባንኮች የታገዱባትን የኢራን ቢሊዮን ዶላሮች ማስለቀቅ እንደሆነ ግልጽ አድርጎታል። አሜሪካን በምላሹ የኢራን የነዳጅ ገቢዎች እንድትለቅላትና ኢራን ደግሞ የሆርሙዝ ሰርጥን ለንግድ መርከቦች ክፍት እንድታደርግ የሚጠይቅ የመግባቢያ ሰነድ በጠረጴዛ ላይ ቀርቧል። ፕሬዚዳንት ዶናልድ ትራምፕ ግን በዚህ ድርድር ምክንያት በሀገር ውስጥ ከገዛ ፓርቲያቸው አባላት ሳይቀር ከፍተኛ ወቀሳ እየደረሰባቸው ይገኛል። የሪፐብሊካን ፓርቲ ታማኝ አባላት ትራምፕ ለኢራን ቢሊዮን ዶላሮችን ሊለቁላት ማሰባቸውን ከ2015 የኦባማ ስምምነት ጋር ተመሳሳይ ነው በማለት እየነቀፉት ይገኛሉ። ትራምፕም ከዚህ ቀደም ያን ስምምነት አስከፊ ብለው በመውጣት አሜሪካንን አግልለው የነበረ ቢሆንም አሁን ግን በተመሳሳይ መንገድ ውስጥ መገኘታቸው ለፖለቲካ ህልውናቸው ፈታኝ ሆኗል። ይሁን እንጂ ትራምፕ ለቴህራን አንድ እጅግ አስገራሚና ስትራቴጂካዊ ቅድመ ሁኔታ አቅርበዋል። ትራምፕ እንዳሉት ኢራን ያላትን እጅግ የበለጸገ ዩራኒየም ወደ ውጭ ሀገር አሳልፋ መስጠት ካልፈለገች በአገሪቱ ውስጥ ሆና በዓለም አቀፍ የኒውክሌር ተቆጣጣሪዎች ቁጥጥር ስር እንዲወድም ከተስማማች አሜሪካ ልታላላት ትችላለች። ይህ በትራምፕ በኩል የታየ ትልቅ የዲፕሎማሲ ቅናሽ ተደርጎ የተወሰደ ሲሆን የኢራን የኒውክሌር ፕሮግራም መቆጣጠር አዲስ መንገድ ሊከፍት እንደሚችልም ተገምቷል። የሆርሙዝ የባህር ወሽመጥ ጉዳይ ግን አሁንም የአሜሪካ አስተዳደር ትልቁ ራስ ምታት ሆኖ ቀጥሏል። በመጪው ህዳር ለሚካሄደው የአሜሪካ አጋማሽ ምርጫ ፕሬዚዳንት ዶናልድ ትራምፕ የነዳጅ ዋጋ መናርና የኑሮ ውድነት ተወዳጅነታቸው ላይ ትልቅ ስጋት ደቅኗል። ፕሬዚዳንቱ የምርጫ ድል ከፈለጉ የሆርሙዝ ሰርጥ በአስቸኳይ መከፈት እንዳለበት ያውቃሉ። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም በህንድ በነበሩበት ወቅት ለጋዜጠኞች እንደገለጹት ሰርጡ በአንድም ይሁን በሌላ መንገድ መከፈት አለበት። ሩቢዮ በኳታር የሚካሄዱ ድርድር ስኬታማ እንዲሆን ዋሽንግተን ከፍተኛ ጉጉት እንዳላት ቢገልጹም ኢራን ግን በባህር ሰርጡ ላይ ለአሰሳ አገልግሎቶች ክፍያ ጠይቃሉ ማለቷ አሜሪካንን ክፉኛ አስቆጥቷል። ኢራን የሆርሙዝ ሰርጥ አስተዳደር የራሷና የኦማን ጉዳይ ብቻ ነው ማለት በአሜሪካ ላይ ያላትን የኢኮኖሚ ጡንቻ ለማሳየት እየጣረች ትገኛለች። በተጨማሪም ኢራን ለስምምነቱ አንድ ተጨማሪ ጠንካራ ቅድመ ሁኔታ አቅርባለች።
እሱም በሊባኖስና በእስራኤል መካከል ያለው ጦርነት በአስቸኳይ እንዲቆም የሚጠይቅ ነው። ቴህራን የምትደግፈው ሂዝቦላ በእስራኤል ጥቃት ክፉኛ እየተመታ ባለበት በዚህ ወቅትም ኢራን የሊባኖስን ተኩስ አቁም ከሆርሙዝ ሰርጥ መከፈት ጋር አቆራኝተዋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በሰጡት መግለጫ በሂዝቦላ ላይ የሚፈጸመው ጥቃት ይበልጥ እንደሚጠነክር አስታውቋል። ኔታንያሁ ራሳችንን እንከላከላለን በሚል ስም በሊባኖስ ላይ የሚፈጽሙት የአየር ድብደባ በኳታር የሚካሄደውን ድርድር ይበልጥ ውስብስብና አዳጋች አድርጎታል። አሜሪካም በእስራኤልና በኢራን መካከል ባለ ቀጭን ገመድ ላይ ሆና የሁለቱን ወገኖች ፍላጎት ለማስታረቅ የምታደርገው ጥረት ፍሬ ያፈራ ይሆን የሚለው ጥያቄ የብዙዎቹ ሆኗል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ረጅም መልእክትም ከኢራን ጋር ያለው ድርድር በጥሩ ሁኔታ እየሄደ መሆኑን ቢገልጹም ካልተሳካ ግን አዳዲስና አጥፊ ጥቃቶች እንደሚፈጸሙ በማስጠንቀቅ ወይ ታላቅ ስምምነት ለሁሉም አለዚያም ምንም አይነት ስምምነት አይኖርም በማለት የመጨረሻው ማስጠንቀቂያ ሰጥተዋል። ይህ የትራምፕ ንግግር በአንድ በኩል ለድርድር ያላቸውን ፍላጎት፣ በሌላ በኩል ደግሞ ወታደር ያላቸውን እንደ መደራደሪያ እየጠቀሙበት መሆኑን ያሳያል። የዓለም የነዳጅ ዋጋም በዚሁ ጥረት ምክንያት በከፍተኛ ሁኔታ እየዋዠቀ የሚገኝ ሲሆን የዓለም ኢኮኖሚ ከዚህ የኤነርጂ ቀውስ የሚወጣበት መንገድ በጉጉት እየጠበቀ ነው። ይህ በደቡብ ኢራን ላይ የተሰነዘረው ድንገተኛ ጥቃትም በኳታር የድርድር ጠረጴዛ ዙሪያ ለተሰበሰቡት ዲፕሎማቶች እጅግ ከባድና የሚረብሽ የክፉ ዕድል መልእክተኛ ሆኖ ብቅ ብሏል። በባንደር አባስና በሆርሙዝ ሰርጥ ላይ የታየው እሳትም በዲፕሎማሲው መንደር ውስጥ ለሳምንታት የተገነባውን ስምምነት በአንድ ጀንበር እንዶታል ማለት ይቻላል። ጥቃቱም በድርድሩ ላይ የሚኖረውን ተጽዕኖ ስንመለከት ጉዳዩ ተኩሱ ግን መደራደር አደገኛ ስልት ውጤት መሆኑን እንረዳለን። ፕሬዚዳንት ዶናልድ ትራምፕ በአንድ በኩል በዲፕሎማሲው በኩል ለኢራን እጅግ ማራኪ የሚመስሉ የዩራኒየም በሀገር ውስጥ ይውደም ጥያቄዎችን ሲያቀርቡ፣ በሌላ በኩል ደግሞ ወታደር ያላቸውን በመጠቀም ቴህራን በድርድሩ ወቅት የምታሳየውን ማንኛውንም አይነት ወታደራዊ ትንኮሳ እንደማይታገሱም በተግባር እያሳዩ ነው። ለኢራን ተደራዳሪዎችም በተለይ ለፓርላማ አፈ ጉባኤው መሐመድ ባጊር ጋሊባፍ የጥቃት ትልቅ የፖለቲካ አጣብቂኝ ፈጥሮባቸዋል። በኳታር ሆቴሎች ውስጥ ስለ ቢሊዮን ዶላሮች መለቀቅና ስለ ነፃ ንግድ በሚያወሩበት በዚያው ቅጽበትም 4 የኢራን አብዮታዊ ዘብ አባላት በአሜሪካ ድብደባ መገደላቸው በቴህራን ውስጥ ያሉትን የጦርነት አራማጆች ክፉኛ አስቆጥቷል። ይህ ሁኔታም ተደራዳሪዎቹ በሀገር ውስጥ ያላቸውን ተሰሚነት የሚቀንስና የጠላትን ማስፈራሪያ ገሰማችሁ አትደራደሩ የሚል ከፍተኛ ጫና እንዲደርስባቸው የሚያደርግ ነው። ኢራን በጥቃቱ ሳቢያ ድርድሩ ረግጣ እንዳትወጣ፣ በሌላ በኩል ደግሞ የታገደው ገንዘቧና የተዳከመ ኢኮኖሚያ አስገድዷታል። ይህ በቁጭትና በጭንቀት መካከል ያለው ስሜት ኢራን በድርድሩ ላይ ይበልጥ ግትር የሆኑ አዳዲስ ቅድመ ሁኔታዎች እንድታቀርብ ሊገፋፋት ይችላል። በአሜሪካ በኩል ደግሞ ጥቃቱን ለትራምፕ አስተዳደር ሁለት አይነት ገጽታዎችን ሰጥቷል። አንደኛው ትራምፕ ከገዛ ፓርቲያቸው ሪፐብሊካን ለሚሰነዘርባቸው ለኢራን እየለሰለሱ ነው የሚለው ወቀሳ ምላሽ እንዲሰጡ አስችሏቸዋል። ጥቃቱ ትራምፕ አሁንም ቢሆን ጠንካራው መሪ መሆናቸውንና ድርድሩ የፍርሃት ውጤት እንዳልሆነ ለደጋፊዎቻቸው ለማሳያነት አገልግሏል። ይሁን እንጂ ይህ ወታደራዊ እርምጃ ድርድሩን ሊያቀዘቅዘው ይችላል የሚል ስጋት በውጭ ጉዳይ ሚኒስቴር ባለስልጣናት ዘንድ አልጠፋም። ማርኮ ሮቢዮም ጥቃቱ ቢፈጸምም ስምምነት አሁንም ይቻላል ማለታቸው አሜሪካ ወታደራዊ እርምጃቸውንና ዲፕሎማሲ ጥረቱን ለይቶ ለመመልከት እንደምትፈልግ የሚያሳይ ቢሆንም በጦርነት ወደ ውስጥ ግን እንዲያለው ክፍፍል እጅግ አስቸጋሪ ሆኗል። በተለይም በሆርሙዝ ሰርጥ ላይ የታየው የፈንጂ ማጥመድ ሙከራ የድርድሩን ዋነኛ አጀንዳ የሆነውን የባህር ላይ ደህንነት ጥያቄ ውስጥ ከቶታል። አሜሪካ ሰርጡ በአስቸኳይ ክፈት በሚል የምታደርገው ጥረትም ኢራን ደግሞ ሰርጡን የራሴን ጥቅም ለማስጠበቂያነት እጠቀማለሁ በሚል የምታሳየው ልህ አሁን ካለው ጥቃት በኋላ ይበልጥ ተካሯል። ኢራንም የነዳጅ ጫኝ መርከቦችን አሳለ ድርድር መሳሪያነት ለመጠቀም ስትሞክር፣ አሜሪካ ደግሞ የአየርና የባህር የበላይነቷን ተጠቅማ ማንኛውንም የኢራን ሙከራ ለማክሸፍ መነሳቷ የኳታሩን ውጊት ከሰላማዊ ስምምነት ይልቅ ወደ ውጥረት ፍልሚያ ቀይሮታል። ከእስራኤል በኩል የሚሰማው ድምፅ ደግሞ ድርድሩን ይበልጥ አዳጋች አድርጎታል። ጠቅላይ ሚኒስትር ኔታንያሁ በሊባኖስ ላይ ጥቃታቸው እንደሚያጠናክሩ መግለጻቸው ኢራን በድርድር ጠረጴዛው ላይ የያዘችውን አንዱን ትልቅ ካርድ ወይም ቅድመ ሁኔታ ውድቅ የሚያደርግ ነው። እስራኤል ግን ማድረጓ አሜሪካ ከኢራን በኩል ከምታደርገው ማንኛውም ስምምነት የእስራኤልን ደህንነት ያላገናዘበ መሆን የለበትም የሚል ግልጽ መልእክትን ለዋሽንግተን ያስተላለፈችበት መንገድ ነው። ይህ በዋሽንግተን፣ ቴህራን፣ ዶሃና ቴልአቪቭ መካከል ያለው ፍላጎት መላተም የ78 የተኩስ አቁም ስምምነት በእርጥብ ጭድ ላይ እንዲቀመጥ አድርጎታል። በዚህ እጅግ አሳሳቢና ወታደራዊ ውጥረት በነገሰበት ወቅትም በቀጣይ የሚጠበቁት ክስተቶች የመላውን ዓለም የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። ዓለም አሁን ያለችው በሁለት እጅግ ተቃራኒ አማራጮች መካከል ነው። በአንድ በኩል ታሪካዊ የሰላም ስምምነት፣ በሌላ በኩል ደግሞ የለየለትና ሰፊ ቀጠናዊ ጦርነት። በቀጣይ ቀናትና ሳምንታት ውስጥ የምናያቸው ነገሮችም በሶስት ዋና ዋና አቅጣጫዎች ሊከፈሉ ይችላሉ።
አንደኛውና ዋነኛው በቀጣይ የሚጠበቀው ነገር በኳታር የሚካሄደው ድርድር ውጤት ነው። በድርድር መርሃ ግብሩ መሰረት አሜሪካና ኢራን የመግባቢያ ሰነድ ላይ ለመፈረም እጅግ ተቃርበዋል። ይህ ሰነድ ከተፈረመ በመጀመሪያዎቹ 30ና 60 ቀናት ውስጥ የኢራን ኒውክሌር ፕሮግራም የወደፊት ዕጣ ፈንታ የሚወሰንበት ጥልቅ ውይይት ይጀምራል። ፕሬዚዳንት ዶናልድ ትራምፕ ያቀረቡት ዩራኒየሙ በኢራን ምድር ላይ ሆኖ ወደሚለው አዲስ ሀሳብም ኢራን ዩራኒየሟን ወደ ሩሲያ አሊያም አሜሪካ እንዳትልክ የነበራትን አቋም የሚሰብር ሊሆን ይችላል። ኢራንም ይህንን ስምምነት ከተቀበለችና ዓለም አቀፍ ተቆጣጣሪዎች በአገር ውስጥ ሆነው ዩራኒየሙ እንዲያጠፉት ከፈቀደች ትራምፕ የታገደውን የኢራን ቢሊዮን ዶላሮች ለመልቀቅ አረንጓዴ መብራት ሊያበሩ ይችላሉ። ይህም በዓለም ኢኮኖሚ ገበያ ላይ ትልቅ መረጋጋትን ይፈጥራል ተብሎ ይጠበቃል። ሁለተኛው የሚጠበቀው ትልቅ ክስተትም የሆርሙዝ የባህር ሰርጥ የወደፊት አስተዳደር ነው። ማርኮ ሩቢዮ እንዳሉት ሰርጡ በአንድም ይሁን በሌላ መንገድ ይከፈታል። በቀጣይ የሚጠበቀው ግን ኢራን በሰርጡ ላይ የአሳ አገልግሎት ክፍያ ለመጠየቅ የምታደርገው ሙከራ አሜሪካን እንዴት እንደሚያስቆጣት ማየት ነው። ኢራንና ኦማን ሰርጡን በጋራ ለማስተዳደር ቢስማሙም አሜሪካ ግን ማንኛውንም አይነት የታሪፍ ጥያቄ ህገወጥ ስትል ፈርጀዋለች። በቀጣይ ቀናትም አሜሪካ በሰርጡ ላይ ያላትን የባህር ኃይል መገኘት ልታጠናክር የምትችል ሲሆን ኢራንን በበኩሏ ፈንጂዎችን በማጥመድና ድሮኖችን በማዝነብ አሜሪካን ለመፈተን ልትሞክር ትችላለች። ሶስተኛውና ይበልጥ አሳሳቢው ነጥብ የእስራኤልና የሄዝቦላ ጦርነት በድርድሩ ላይ የሚኖረው ጥላ ነው። ቤንያሚን ኔታንያሁ ጥቃታቸውን እንደሚያጠናክሩ መግለጻቸው ኢራን በሊባኖስ በኩል ያላትን ተሰሚነት ለመጠበቅ ስትል ድርድሩን ልታጓተው ትችላለች። በቀጣይ ቀናት በሊባኖስና በእስራኤል ድንበር ላይ የሚታየው የጦርነት ግለትም በዶሃ ለሚደረገው ድርድር የሙቀት መለኪያ ይሆናል። እስራኤልም ጥቃቷን ካላቆመችና ኢራንም ሰርጡን ካልከፈተች ትራምፕ በምርጫው ዋዜማ ላይ በመሆናቸው ትዕግስቴ ተሟጧል በሚል በኢራን ላይ ታይቶ የማይታወቅና ሁሉንም ወታደራዊና ሲቪል መሰረተ ልማቶች ኢላማ ያደረገ ታላቅ ጥቃት ሊያዙ ይችላሉ። ይህ ጥቃት ከሰላሙ መንገድ እጅግ አጥቦታል። ወታደራዊ እርምጃ በዲፕሎማሲው ላይ የጣለው ጥላቻና የጥርጣሬ ጥላ በኳታር የሚደረገውን ንግግር ውጤት አልባ ሊያደርገው ይችላል የሚል ስጋት አለ። ሆኖም ግን ሁለቱም ወገኖች ጦርነቱ ያስከተለባቸውን ከፍተኛ ኪሳራ ስለሚያውቁ ይህንን ጥቃት እንደ መጨረሻ ማስጠንቀቂያ ደወል ተጠቅመው ወደ ተሻለ ስምምነት ሊመጡ ይችላሉ። ፕሬዚዳንት ትራምፕ እንዳሉት ታላቅ ስምምነት ለሁሉም ካልተገኘ ቀጣዩ ምዕራፍ በባንደር አባስ ከታየው ፍንዳታ እጅግ የከፋና ዓለምን ወደማይቀረው ጦርነት የሚመራ ይሆናል። የባህር ላይ ፈንጂዎችና የአየር ድብደባዎች የሚቆሙት በወረቀት ላይ በሚያርፍ ፊርማ ብቻ ሲሆን በሁለቱ ሀገራት መካከል የሚፈጠር እውነተኛና ስትራቴጂካዊ መግባባት ሲኖር ብቻ ነው። ዓለም አሁንም አይኗን ኳታር ላይ ጥላ ከሰማይ የሚወርደው የጥይት ናዳ እንዲቆምና የሰላሙ ነፋስ እንዲነፍስ በጉጉት ትጠብቃለች።